መንፈስ ቅዱስ ወርዶ ስጋው ደሙ ሲለውጥ ታምሯን ያልሰማ ግዝት ነው ሲባል አይሰሙም። መብረቅ የመታው ይሻላል እኮ ግዝት ከሚመታው። የእናቴ ልጅ ዕለተ ሰንበትን አትሽጡባት፣ አትግዙባት፣ ተጠንቀቁ። ደብረ ዘይት ሰማ ሰንበት ዓርብ ነው መግባት ያለበት የሚሳለም ሰው። ተጠንቀቁ። መቀለጃ አድርገውታል አባቶቻችን ሰማያዊ ክብር ያገኙበትን ሻሽና ቆብ። እድሜ ለመርካቶ አቡነ መርካቶ ብያለሁ። ይነግዱ አይተርፉ አያተርፉ። መስቀሉን እያስረገጡን ነው ያሉት። በብርጭቆ ቂጥ ላይ ይሳላል። እዚህ ጋር ያለው መስቀል ልክ አይደለም፣ ታች አይደረግም መስቀል ጎን። እዚህ እንደዚህ ነው የሚሆነው። ሁሉን ነገር ተጠንቀቁ። ሰው አይናቅም። እንሰማማ፣ እንደማመጥ። እንደው ስምንተኛው ሻጥማቂው በዛበት እንጂ መቼም የሚገርመኝ አዎ ስልጣን ክህነት የሌለው አያጠምቅም። ይብላኝለት በቆብና በሻሽ ለገባበት ለመርካቶ ወንበዴ ይብላኝለት። ስጋው ደግሞ ያልተቀበላችሁ ሁሉ የባህሪ አባቱን አላከበራችሁትም፣ አልወደዳችሁትም። ወዮላችሁ። ከሰካራም ጋር ብትሰክሩ፣ ካመነዘረ ብታመነዝሩ፣ ከሰረቀ ብትሰርቁ ይብላኝላችሁ። በጤፍ አሸዋ የወሃይራ ሰበርበሬ የምትሸጡ የመርካቶ ዘይት ቅዱስ ቅባ ቅዱስ እያላችሁ የቸበቸባችሁ አትተርፉ፣ አታተርፉ። ይብላኝላችሁ። ጽንስ ያስወረዳችሁ ማኅፀን የዘጋችሁ ይብላኝላችሁ። ጉቦ የበላ አራጣ ያበደረ አቤት አቤት ለዘሮቻቸው ለሰሩት ቤት አቤት ለሕይወታቸው ይብላኝለት። ጉቦ የበላ የሰጠ አይጠየቅም። ባልተፈጠሩ በተሻላቸው አቤት እገሌ እንዴት ያለ ሰባኪ ነው! አንድ አቡነ ዘበሰማያት ብላችሁለት ታውቃላችሁ? ይቀሪያ እንደው መጨረሻውን አብጀው አቤት ሲዘምር እገሌ አቤት ድምፁ አቤት ድምፃ መጨረሻውን አብጅ ብላችሁ ታውቃላችሁ? ይብላኝላችሁ። ስጋው ደግሞ ያልተቀበላችሁ ነፍስ አባት የሌላችሁ ነፍስ አባት እያላችሁ ስጋው ደግሞ ያልተቀበላችሁ እግዚአብሔር ያጥናችሁ። በፕላስቲክ የተሰሩ ስዕሎች እንዳትገዙም እንዳታሰሩም። በወረቀትና በመርዱፋችን በጨርቃችን በካኪው እረፉ። አሁንም ያው ጭንቃ መለሸት ትሏት የለም እንዴ? ወልዳችሁባት የለም እንዴ? ምን ነው እናቴ ልጅ ምን ሆናችሁ? እስቲ ጭንቃ ማላጇ በሏታ። እስቲ እንደ ቀድሟችሁ ፈጥኖ ደራሿ እስቲ ጥሯታ። በዛ በቋንቋችሁ የብርሃኔ እናት በሏታ። እስቲ እንደ ድሯችሁ እማዋይሽ እስቲ ጥሯት እንደ ቋንቋችሁ። እንባችንን አብሽ በሏታ። ምን ነው አትጨክንም እኮ እሷ ሮሮናት እኮ አባ ልጇ ሮሮ እሷ ሮሮ። እስቲ በሏት እንደ ድሯችሁ ጥሯት። ሰላምህን ስጠን ድረሽልን በሏት እስቲ። የምየ ልጅ የእናቴ ልጅ ላባችሁ ያልሆነውን የቀማችሁ የሰረቃችሁ የበላችሁ ተበልታችኋል፣ ተበልታችኋል፣ ተበልታችኋል። ነጋዴዎቹም ባለሱቆቹም ቅዳሴ ሲቀደስ ዕለተ ሰንበት ለምትነግዱ ሰዎች አትተርፉም፣ አታተርፉም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለልዑል እግዚአብሔር ክብር ምስጋና ይሁን። ውድ አባቶቻችን የልዑል ባለሟሎች ልዑል እግዚአብሔር ያደላችሁ በቸርነቱ በመንፈስ ቅዱስ መርጦ ይሾማችሁ እጅግ አድርጎ ያከበራችሁ ንጹሐን አገልጋዮቹ ውድ አባቶቻችን ንጹሐን ካህናት እንደየማረጋችሁ በበረከታችሁ ይባርከን እግዚአብሔር። ልዑል እግዚአብሔር በረጅም ዕድሜ ያበለጸጋችሁ፣ በረጅም ዕድሜ ያከበራችሁ፣ በሽበት ያከበራችሁ እናቶችና አባቶች፣ ወንድሞች፣ እህቶች፣ የነገው ተተኪ ሕፃናት
ምስጋና ይግባው ለስም አጠራሩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን እችን ዕድሜ የሰጠን ዛሬው ዕለት ያደረሰን ከማናውቀው አደጋ የሰወረን የዕለት ጉርስ የዕለት ልብስ ያልነፈገን ማደሪያ ያልነሳን የሰው እጅ ያላሳየን አምላክ ዝናመ ምሕረቱን የሰጠን እዚች ዕድሜ ያደረሰን እዚች ዕለት ያደረሰን ቸርነቱ የማያልቅበት ልዑል አምላካችን እግዚአብሔር ክብርና ምስጋና ለሱ ይሁን። ምንቆይባትን ጊዜ እንዲባርክልን አንደበቴን የተከናወነ እንዳደርገው ለመሰማማቱ እንዲያበቃን አስተምሮ በአእምሮ እንዲመልሰን እናንተን ውድ ወገኖቼን በተለይም ቅድስት ድንግል እመቤታችን ይዤ እናንተ በወገኖቼ ፊት በልዑል እግዚአብሔር ዙፋን ፊት ራሴን ዝቅ አድርጌ እለምነዋለሁ። ተመስገን ልመናዬን የሰማኝ አምላክ። አንደበቴን ለሥላሴ አደራ እሰጣለሁ። መክፈቻዬ መዝሙር 101 መዝሙር 101 ከቁጥር 23 እስከ 27 ያለውን አነበዋለሁ። እግዚአብሔር በረድኤቱ አይለየን፣ ዓይነ ልቦናችንን ያብራው። እንዲህ ይላል ዳዊት የእሴይ ልጅ እናቱ ሁብሊ ትባላለች። የዳዊት እናት ኢትዮጵያዊ ናት። ዘርን አይመለከትም። ኢትዮጵያዊ ናት ማለት ተወልዳበታለች። ድንቅ ምስጢር ያስቀመጠባት የተለየች አገር። ከመሬትም የለያቸው አሉ፣ ከሰውም የለየው አለ፣ ከእንስሳም የለየው አለ። ከእንስሳ በግን፣ ከሰው አብርሃምን የእናቴ ልጅ ከስፍራ ቤተልሔም ኢየሩሳሌም ቀራንዮን ለይቶ በደሙ አክብሮታል። እኛንም ግሸንን ታላቁን ተራራ እነ ደብረ ዳሞን ደጀንን አስቀምጦ ይሟገታል። ክብር ምስጋና ለእርሱ ይሁን። እናቱ ኢትዮጵያዊ ናት። ዘር የሚጠራ ዘር አዳም፣ ዘር አብርሃም። መንፈስ ቅዱስ ያልተለየው በአእምሮ ያለ ሰው በሀገር ስም ዘር አይጠራም። መንፈስ ቅዱስ ሲለይ እናቴ ልጅ ከባድ ነው። መንፈስ ቅዱስ የተለያቸው ሰዎች ሰው አይባሉም። ክፋት የሚመነጭ መንፈስ ቅዱስ ከተለያቸው ሰዎች ነው። እግዚአብሔር ከኛ ጋር ይሁን። ከዚህ ሰውረን መድኃኔዓለም። እነሆ የታደለች ማኅፀኗን ባርኮላት በጣቶቹ በገናውን እየደረደረ በክንዶቹ መሰንቆውን እየመታ የዘመረው መዝሙር የታደላችሁ ዳዊትን ጸልዩ። እግዚአብሔር ከኛ ጋር ይሁን። የዘመኔን አነስተኛነት ንገረኝ፣ በዘመኔ እኩሌታ አትውሰደኝ። ዓመቶች ለልጅ ልጅ ናቸው። አቤቱ አንተ ከጥንት ምድርን መሰረትህ። ሰማያት የእጆችህ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ። ዓመቶች ከቶ አያልቁም። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። የአባቶቻችን አምላክ እዝነ ልቦናችንን ይክፈተው፣ ዓይነ ልቦናችንን ያብራው። ርዕስ እነግራችኋለሁ አብረን የምንቆይበትን። ለማንኛውም እንደ ደሃ መቃብር ገፋ ገፋ ከንበል ከንበል አድርገዋለሁ። የእናቴ ልጅ ማሳሰቢያ አለኝ። ከማሳሰቢያው በኋላ ርዕሱን እነግራችኋለሁ። በአእምሮ እንሆን። እግዚአብሔር ሕሊናችንን ይሰብስበው። የመጀመሪያው ማሳሰቢያዬ እነዚህን ነገሮች
ከነኚህ ከምናገራቸው አንዱን ይዛችሁ ነው የምትመጡት። አስራታችሁን፣ በኩራታችሁን፣ ቀዳሚያቱን፣ ስለቱን፣ ምጽዋቱን የእናቴ ልጅ ይዛችሁ ነው የምትመጡት። ባዶ እጅ እንዳትመጡ። ሕፃናትን ያዙ ነግራለሁ። ባለ ልጅ ውሰጂ ቶሎ ልጅሽን። ቀጥሎ ከመምህራን የሚወጣውን ኃይለ ቃል መዝግቡ። ሞባይላችሁን፣ ኮምፒውተራችሁን አትተማመኑ። የሚዘጋበት ሰዓት አለው። ደህና ነገር ያስቀመጣችሁ ሰዎች ቶሎ እያተማችሁ አውጡ። ሁሉም ይቆለፋል። ይህ የተመኩበት ዓለምን ያጠፉበት ስራቸው ሁሉ እንደ አመድ ይሆናል። ዕለተ ሰንበትን አትግዙባት። ዘላለም ትንሣኤ ናት፣ አትለወጥም። የደብረ ታቦር ተራራ ከሰባቱ ዕለት እሁድ አይደመሰሱም። ዕለተ ሰንበትን አትሽጡባት፣ አትግዙባት፣ ተጠንቀቁ። የዕለተ ሰንበትን ጉዞ አስቡበት። ደብረ ዘይት ሰማ ሰንበት ዓርብ ነው መግባት ያለበት። የሚሳለም ሰው ለቅዳሴ መድረስ የማይችል አይወጣም ከቤቱ። እሁድ ተጠንቀቁ። ዓርብ ግቡ። እውነት ገዳሙ ካማራችሁ ቅዳሚት ቢቀደስ አስቀድሳችሁ የእናቴ ልጅ እሁድ ቢቀደስ ስጋውን ደሙን ተቀብላችሁ ታቦት ይወጣ ከሆነ አክብራችሁ ሰኞ ሌሊቱን ኪዳኑን አድረሳችሁ ጣኑን አሽትታችሁ በካህናቱ ተባርካችሁ ጎዳናችሁ ግቡ። እረፉ። መነገጃ አትሁኑ። ታላቁ ሰማዕት ቅዱስ ጊዮርጊስ ነገርን የሚሰማ የለም። ኳስ መጫወቻ መጠጥ መሸጫ አይደለም። የምጠጡ እናንተ አይደላችሁም? ይብላኝላቸው። ይሄንን ያስደረጉት ሰዎች መታሰቢያቸውም ምናቸውም የለም፣ ይቀጥላል። የሚሰሟችሁ ከሆነ ኳሳቸውን በሌላ ይሰይሙ። ከወደዱት ወይ ዝክሩን ወይ ጽዋውን አድርገው ይማጸኑት። ኳስ መጫወቻ አይደለም ሰማዕቱ። ሌላው በዕለተ ሰንበት መንገድ እየዘጉ የሚጫወቱ ልጆቻቸው ነፍስ የላቸውም። መንፈስ ቅዱስ ወርዶ ስጋ ወደሙ ሲለውጥ ታምሯን ያልሰማ ግዝት ነው ሲባል አይሰሙም። መብረቅ የመታው ይሻላል እኮ ግዝት ከሚመታው። ከባድ ነው ግዝት። ሰብስቡ ልጆቻችሁ። በጎዳና ላይ ልጆችሽ ይጨፈጨፋሉ ተጽፏል በነቢዩ። ጠብቁት ሁሉንም። ትዕግስቴን ጨርሻለሁ፣ ጽዋዬ ሞልታለች፣ ሰይፌን ከዘገባው መዝዣዋለሁ፣ ኃያሉን ክንዱን እጠፍ የሚለውን እናያለን። ሌላው በየንግስ በዓላቱ በቤተ ክርስቲያኗ አካባቢ ነጋዴዎች ሰፍረው መተላለፊያ ጠፍቶ መግቢያ ጠፍቶ ብንራመድ ዱላ ቀረሽ ስድብ እየተሰደበን በአሕዛብ ሸቀጥ መንገድ እየዘጉ ነፍስ የላቸውም። ታቦቱን አይከብሩም። የምትገዙኛ እኛ አይደለንም። አብረን እንዳንጠፋ የሚሰሙ ከሆነ ታቦቱ በሚወጣበት ቀን ታቦቱን አክብሩት። ነጋዴዎቹም ባለሱቆቹም ቅዳሴ ሲቀደስ ዕለተ ሰንበት ለምትነግዱ ሰዎች አትተርፉም፣ አታተርፉም። እንዳትለፋ። ነግዱባት አላለም፣ እረፉባት ነው ያለው። ትንሣኤ ናት። በአሕዛብ ሸቀጥ እየተደናቀፋችሁ ታቦት ለማክበር አትምጡ። የምትገዙትም በሌላ ቀን ግዙ፣ እረፉ። እሁድ ሰንበትን ንግድ፣ ቅዳሚት ጋብቻ ደርግ አመጣ። እስከ ደርግ 11 እስከ 66 ዓመተ ምህረት 67 ዓመተ ምህረት ድረስ እሁድ ሰንበትን የከፈተ ይቀጣ ነበረ። ሱቅ የከፈተ ሰርግ ግንቦት ቅዳሚት አልነበረም። ግንቦት ሰርግ፣ እሁድ ቅዳሚት ንግድ። እግዚአብሔር የለም አሉ፣ በድፍረት ገቡ። እነሱ የሉም ዛሬ። ሰርግ እሁድ፣ ማክሰኞ፣ ቀለበቱም ሐሙስ ነበር። ሌላው በፕላስቲክ የተሰሩ ስዕሎች እንዳትገዙም እንዳታሰሩም። በወረቀትና
በመርዱፋችን በጨርቃችን በካኪው ረፉ። የእናቴ ልጅ ሌላው እባካችሁ ጉባኤ ስትሰሩ የመምህራኑ የዘማሪያኑ ፎቶግራፍ አይውጣ። ከዚህ እስከዚህ ጉባኤ ሰርተናል፣ በቃ የሚመጣ ይምጣ። ሰው አምላኪ አታድርጉት። ሌላ ምን ጭነት አለ? ይብቃ። አይውጣ፣ ፎቶግራፍ አታውጡ። ሌላው ማስጠነቀቃችሁ እናቶቻችን ቀሚሳችሁን ተጠንቀቁ። የእናቶቻችን ቀሚስ የመስቀሉ ጥልፍ ከእምብርታቸው አልፎ አያውቅም። ተዘቅዝቆ እግር ላይ ቆርጣችሁ ወደ ላይ አዙሩት። ነግሬያለሁ። መስቀል እየተርገር ጫማችሁን መርምሩ፣ ምንጣፋችሁን መርምሩ። መስቀሉን እያስረገጡ ነው ያሉት። በብርጭቆ ቂጥ ላይ ይሳላል። እዚህ ጋር ያለው መስቀል ልክ አይደለም፣ ታች አይደረግም። መስቀል ጎን እዚህ እንደዚህ ነው የሚሆነው። ሁሉን ነገር ተጠንቀቁ። መንበር የምታሰሩ ሰዎች ያለፈው አልፏል። ሐረግ ብቻ ነው መንበሩ ላይ የሚሰራው። ሐረግና መስቀል። መስቀሉን ቦታ አለው በምዕራብ አካሉና በምስራቅ አካሉ። በሰሜንና በደቡብ መስቀል አይቀረጽም መንበሩ ላይ። በሰሜን ባለው በር መስቀል አይደረግም። ከተደረገም አቅጣጫው አይቀይርም። ወደዛ ዞሮ መስቀል አይደረግም። ወደ ደቡብ ዞሮ መስቀል አይደረግም። ሌላውን እግዚአብሔር ያስተምራችሁ። ሰንበትን ጠብቁ፣ ራሳችሁን ጠብቁ። ከቤታችሁ አትውጡ። የዓርብ ውሃ እያሉ እናቶቻችን ተጠቅመውባታል። ሰንበትን አክብረው። ርዕስ እሰጣችኋለሁ። የአባቶቻችን አምላክ ከኛ ጋር ይሁን። መንፈስ ቅዱስ ይጀምራል፣ ራሱ ይጠቀልለዋል። ርዕሳችን እንዲህ የሚል ነው። ንታመነክሙ ምስለ እግዚአብሔር ከመ ትግበሩ ዘአዘዝናክሙ። ዘአዘዝናክሙ ምስለ እግዚአብሔር ትግበሩ ምስለ እግዚአብሔር ወገበርክሙሂ። ታላቁ ሐዋርያ ቅዱስ ጳውሎስ ትርጓሜ የምናዛችሁን አሁን እንድታደርጉ ደግሞ ወደፊትም እንድታደርጉ። ደግሞ አለው ይሄን ርዕስ የምናዛችሁን አሁን እንድታደርጉ ደግሞም ወደፊት እንድታደርጉ ይላል ርዕሳችን። ኃይለ ቃሉ ያለበት ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 4። ሙሉ ቃሉን የምንቆይበት አሳዳጅ የነበረ ጌታ የተሰቀለለት እግሩን የረገጠ 430 ጊዜ በጠፍር ያስደበደበ ጌታን። አቤት ጊዜው ቸርነትህ አንተ ደግ ጌታ። ያ ሐዋርያ ተብሎ ፊልጵስዩስ 13ቱ ሐዋርያት በተገኙበት መድኃኔ ዓለም ቆሞ መቅደስ ቅድስት ቅኔ ማህሌት አድርጎ ሲያሰራ አብሮ የተገኘ ታላቁ ሐዋርያ ቅዱስ ጳውሎስ ይብላኝላችሁ። ቆሞ ያሰራትን መቅደስ ቅድስት ቅኔ ማህሌት አድርጎ ያሰራትን ቤተ መቅደስ ያፈረሳችሁ፣ ስትፈርስ ዝም ብላችሁ ያያችሁ፣ በውዳሴ በቅዳሴዋ ላይ ሲተረክ የሰነበተ ሶስትነቱ ሲፈርስ ዝም ያላችሁ ሁሉ ተጠያቂዎች ናችሁ። አካሉ የጎደለ ልጅ የወለደች እናት ዘላለም ነው የምታዝነው። አጉድለዋታል። መቅደሱ እኮ የእግዚአብሔር ምሳሌ ነው። ቅድስቱ መንፈስ ቅዱስ ቅኔ ማህሌቱ ለምን? መቅደሱ እግዚአብሔር አብ፣ ቅድስቱ እግዚአብሔር ወልድ፣ ቅኔ ማህሌቱ እግዚአብሔር መንፈስ ቅዱስ። ማፍረስ ይቻላል ይሄንን? መቅደስ ቅድስት ቅኔ ማህሌት ካልሆነ እረፉ። መሐንዲሶቹም እግዚአብሔር ያጠናችሁ። ሊቃውንት ሳትጠይቁ መጽሐፍ ሳትመረምሩ ተማርን እያላችሁ በያለበት ስርዓት አፍርሳችሁ የሰራችሁ መልስ ትሰጣላችሁ። ሲመጣ ችግር የለበትም። የኔ መድኃኔዓለም ቃሉን የሚሰማ በሕይወት ይኖራል። የያዜ እናቴ ልጅ ይህ ጳውሎስ
ቆሞ ሰኔ 20 መቅደሱ ሲሰራ 13ኛ ሆኖ የተገኘ ሐዋርያ የተናገረው መልእክት ነው የምንቆይበት። እግዚአብሔር ከኛ ጋር ይሁን። እንዲህ ይላል ሁለተኛ ተሰሎንቄ ምዕራፍ 3 ከ1 እስከ 15 አለፍ አለፍ ብዬ አንኳሩን ነው የማየው። መቼም ያሮጠናል፣ የት እንደምንደርስ አላውቅም። ጠቅሎታል እኮ ሸምልሎታል የኔ ጌታ። ሩጫ ማን እንደሚያመልጥ እናያለን። የእናቴ ልጅ እናንተ አንብቡት ሌላውን። ወይዜኒ አኀዊነ ጸልዩ ለነ ቅዱስ ጳውሎስ ሐዋርያ የሆነ የእናቴ ልጅ ያ አሳዳጅ የነበረ አእምሮውን መልሶለት ቀራንዮን ካየ በኋላ የጻፈው ጽሑፍ። አሁንም ወንድሞቻችን ሆይ ስለኛ ጸልዩልን። ሐዋርያ እኮ ነው። ከመ ይሩጽ ቃለ እግዚአብሔር ወይሰባህ በከመ በኀቤክሙ፣ የጌታ ቃል እንዲሮጥ በእናንተ ዘንድ ደግሞ እንዲከበር፣ በእናንተ ዘንድ እንደሚሆን ደግሞ እንደሚከበር ስለኛ ጸልዩልን። ምን ማለት ነው? የእግዚአብሔር ቃል እንዲሮጥ ማለት ይሮጣል እንደ እግዚአብሔር ቃል ምን ማለቱ ነው? አንድም ይላል አባቶቻችን እንደጻፉት ይህ ይዘንላችሁ የመጣ ነው ሕያው ወንጌል የእግዚአብሔር ቃል ከእናንተ ዘንድ ፈጥኖ እንደደረሰ እናንተም የነገርናችሁን ሰምታችሁ በቃሉ እንደከበራችሁ፣ ይህ ቃል ዛሬ እናንተ ጋር የደረሰው ቃል ከሌሎች ዘንድ እንዲደርስ ጸልዩልን። አቤት እገሌ እንዴት ያለ ሰባኪ ነው! አንድ አቡነ ዘበሰማያት ብላችሁለት ታውቃላችሁ? የቀሪያ እንደው መጨረሻውን አብጀው አቤት ሲዘምር እገሌ፣ አቤት ድምፁ፣ አቤት ድምጿ፣ መጨረሻውን አብጅ ብላችሁ ታውቃላችሁ? ጸልያችሁ ታውቃላችሁ ለሰባኪያን? እንደው 8ኛው ሺህ አጥማቂው በዛበት እንጂ መቼም የሚገርመኝ አዎ ስልጣነ ክህነት የሌለው አያጠምቅም። ይብላኝለት በቆብና በሻሽ ለገባበት ለመርካቶ ወንበዴ ይብላኝለት። መቀለጃ አድርገውታል አባቶቻችን ሰማያዊ ክብር ያገኙበትን ሻሽና ቆብ። እድሜ ለመርካቶ አቡነ መርካቶ ብያለሁ። ይነግዱ አይተርፉ አያተርፉ፣ አይተርፉ አያተርፉ። ታላቁ ሐዋርያ ዛሬ እኛ አስተምረናችሁ ይህ የከበራችሁበት ቃለ እግዚአብሔር ለሌላም ወገኖቻችን ወንድሞቻችን ይህ አስተማርናችሁ ክብር ያገኛችሁበት ክርስቶስን ያያችሁበት ይህ ቃል እንዲደርስ ጸልዩልን። አይገርምም? እኛ አሁን እንዲሆነን እንማራለን። መናፍቅ የሚቀልድበት ጭራሽ ቃሉ የሌለበት ገጠር ወገናችን አለ። አስባችሁ ታውቃላችሁ? ታውቃላችሁ? መቀደሻ አጥተው ጧፍ አጥተው እናተኛ እንነግዳለን። እዚህ ጧፍ አጥተው ዘቢብ አጥተው በነጠላ በጋቢ ታቦትም ያወጣሉ። አለ ዞር ብሎ የሚያቸው ይብላኝላቸው። የየሀገረ ስብከቱ ኃላፊዎች ጠይቃሉ። ጴጥሮስ ትወደኛለህ? በጎችን፣ ግልገሎችን፣ ጠቦቶችን መልስ ይሰጣሉ። ሁሉም ይብላኝለት። በዚች ዘመን ካህን የሆነ መንጋውን የበተነ እረኛ ምናምንቴ እረኛ ወዮለት። ዘካርያስ 11 ምዕራፍ ለምናምንቴ እረኛ ወዮለት። ምናምንቴ እረኛ በጎቹን ላውሬ የሰጠ እረኛ የጌታውን ፊት አያየም። አንብቦት ትንቢተ ዘካርያስ 11 ከቁጥር 15 ጀምሮ ምናምንቴ እረኛ ይለዋል። ያንን ለቅዱስ ጴጥሮስ የሰጠውን አደራ ያልተቀበለ ለእኛም ጸልዩልን። እናንተ ጋር የደረሰው ይሄ ቃል ፈጥኖ ለሌሎቹም እንዲደርስ የምናዛችሁን አሁን እንድታደርጉ፣ ይሄን ያዘዝናችሁን ወደፊትም እንድታደርጉ ቅዱስ ጳውሎስ ጸልዩ ለእኛም አላ። እናቴ ልጅ አስተውሎ ወንድሞች ሆይ እምነት ለሁሉ አይሆንም። ስለዚህ ከአመፀኞች ከግፈኞች የእናቴ ልጅ ከአላውያን ከወንጀለኞች ሁሉ
እግዚአብሔር እንዲጠብቀን ይህን ለእናንተ ያደረስነውን እግዚአብሔር አዞን ይህን ለእናንተ ያደረስነውን ቃል ለሌሎቹ ፈጥነን እንድናደርስ ጸልዩልን። እምነት ለሁሉ አይሆንም። ወንጀለኞች አሉ፣ ክፉዎች አሉ፣ እንቅፋት ሆነው ፈተና እንዳያመጡብን ጸልዩልን። ይሄንን አሁንም እንድታደርጉት ወደፊትም እንድታደርጉት ቅዱስ ጳውሎስ የታደለ ያዚህ እናቴ ልጅ አንድም ቅዱስ ጳውሎስ በተጠቀሰው በቆላስይስ ምዕራፍ 4 ቁጥር 3 ላይ በዚያን ጊዜ ስለ እርሱ የታሰርኩለት የክርስቶስን ምስጢረ ሥጋዌውን አስተምር ዘንድ የምናገረው ቃል ለሚማሩት ምሁራን፣ ለሚማሩት ተማሪዎች፣ ለሰሚዎቹ ለምእመናን ምስጢረ ሥጋዌውን አስተምር ዘንድ ግልጽ እንዲሆንላቸው ዛሬ እናንተ የከበራችሁበት ቃል፣ አድምጣችሁ የተለወጣችሁበት ቃል፣ በሰማችሁት ቃል ኑሮን የጀመራችሁበት የሕይወት ቃል ለሌላውም ደርሶ እኔም ደግሞ የምናገረው ግልጽ ሆኖላቸው እንደናንተ እንዲከብሩበት በተናገርነው ቃል ለእኔም አብረውኝ ላሉትም ጸልዩ። አሁንም ወደፊትም ጸልዩ። ይገርማል። አንደኛ ቆሮንቶስ 16:9 ላይ ልዑል እግዚአብሔር አለ ሥራ የምሰራበት በር ከፍቶልናል፣ ጎዳናውንም አቅንቶልናል። ዳሩ ግን አላውያን አሕዛብ አሉ። ጸልዩልን። አይገርምም? ጸልዩልን። ይህንንም እናንተ ጋር ታዘን ያመጣነውን ቃል እግዚአብሔር ሌሎቹ ዘንድ ሄደን እናንተ ዘንድ መተን እንዲህ በበጎ ቃል በትሕትና በታነጸ ሰውነታችን እነሆ ትሕትናን በተመላ ቃል ፍቅርን ባጌጠ በትሕትና ባጌጠ እነሆ በመልካም አንደበት ያስተማርናችሁን ይህንን ቃል ለሌሎቹም ሄደን እናስተምር ዘንድ ጸልዩልን። ነገር ግን እናንተን ያጸና እስካሁን እኛንም እናንተንም ከክፉ የጠበቀ ጌታችን የታመነ ነውና አሁንም በሃይማኖት የሚያጸናችሁ ከክፉ ሥራ ሁሉ የሚጠብቃችሁ ከክፉ ነገር ሁሉ የሚጠብቃችሁ ልዑል እግዚአብሔር አምላካችን የታመነ ቸር ባሕሪ አምላክ ነውና እነሆ ወደ ጌታችን ወደ ልጁ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ዘንድ እነሆ እናንተንም እኛንም ያደርሰን ዘንድ ጸልዩልን። አሁንም ወደፊትም ካለ በኋላ ይህ የምንነግራችሁ ቃለ እግዚአብሔር አለ እነሆ የእናቴ ልጅ ልብ አድርጎ እግዚአብሔር አምላክ እናንተን እንድትሰሙ ያደረገ እንደ ከበራችሁበት የተናገርነው ቃል ተሰምቶ እናንተ እንዲህ እንደተለወጣችሁበት የምንሄድበት ስፍራ ሁሉ የምንናገረው ቃል ሌሎቹንም እንዲለውጥ ጸልዩልን። የሚገርመኝ ትሕትናውን ይሁት ጨርቁ ተቆርጦ ድውይ የፈወሰ ጽሑፍ እየጻፈ እየላከ ድውይ የፈወሰ ቅዱሳን ሲበቁ ብትራቸው፣ ልብሳቸው፣ የእናትህ ጥላቸው አለ መጽሐፉ ላይ ተጽፏል። ድውይ ይፈውሳል። እዚህ ክብር የደረሰ ቅዱስ ጳውሎስ ለእኛም ጸልዩልናል። እባካችሁ ጸልዩልን ወገኖች። የእናቴ ልጅ እባካችሁ አንዱ ለአንዱ ይጸልይ። እግዚአብሔር ከኛ ጋር ይሆን። እነሆ ትሕትናውን ይሁት። ትሕትና የሌለበት ትምህርት፣ ወጥ የሌለበት ጨው የእናቴ ልጅ ምን ይጠቅማል? ለምን ይበጃል? ወጥ ሊሻል ጨው ነው ይላሉ። ስለዚህ በትሕትና ሆኖ በተሰበረ ልብ ሆነው ያንን ሕዝብ የቆላስይስ የተሰሎንቄን ሰዎች የለወጠበትን ትምህርት ነው እያየን ያለ ነው። ከዚያም ቀጥሎ
እርሱ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ እኔ እንደሞትኩላችሁ ሙቱላቸው ብሎ በመስቀል አስተምሮናል። በመስቀሉ ባስተማረን መሰረት እሱን አብነት አድርገን እርሱ እንደወደደን እርሱ እኛን ወዶ ነፍሱን ለእኛ እስከሰጠ ድረስ ወዶናል። ስለዚህ እኛም እርስ በርስ እንዋደድ ይላል ቅዱስ ጳውሎስ። እስቲ አንድ ቦታ አንደኛ ዮሐንስ መልእክት ላነሳው እፈልጋለሁ። ታላቁ ሐዋርያ ወልደ ነጎድጓድ የተናገረው ቃል ነው። ምዕራፍ 2 ላይ ወንድሞች ሆይ ይላል፣ በመጀመሪያ የሰማችሁት ቃል አሮጌይቱ ትእዛዝ ይላል። ምን ማለት ነው አሮጌ ትእዛዝ? ያረጃል እግዚአብሔር ቃል። ይገርማችኋል፣ በአሮጌይቱ ትእዛዝ ላይ ልዑል እግዚአብሔር አምላክህን በፍጹም ልብህ በፍጹም ሕይወትህ ውደድ የምትል ናት አለ። አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 7 እስከ 11 ያለውን አለፍ ብዬ አንኳሩን ብቻ ነው ማነሳው፣ እናንተ አንብቡት፣ ጥቅሶችን ጻፉ። አሮጌይቱ ትእዛዝ እነሆ ወንድምህን በፍጹም ነፍስህ በፍጹም ሕይወትህ ውደድ የምትል ናት። የመጀመሪያው አምላክህ እግዚአብሔርን በፍጹም ሰውነትህ በፍጹም አካልህ በፍጹም ሕይወትህ ውደድ የምትል ናት አለ። ሁለተኛይቱ ወንድምህን ውደድ በፍጹም ሕይወት የምትል ናት አለ። እኔ ግን አዲስ ትእዛዝ እሰጣችኋለሁ አለ መድኃኔዓለም። የቀድሞ ውደድ ብቻ ነው የምትለው አለ። አሁን ግን አለ አዲስ ትእዛዝ እሰጣችኋለሁ። አሮጌ ያላት ምን ማለቱ ነው? ከሙሴ እስከ ጌታ ድረስ ያለውን የዘመን ብዛት መናገር ነው እንጂ እግዚአብሔር ቃል አሮጌ ነው ማለት አይደለም። ያው የዘመኗን ብዛት ለመናገር አሮጌይቱ ትእዛዝ አላት። ይህን ያህል ዘመን የተጠቀማችሁባት ሕገ ኦሪት ውደድ ነው የምትለው። እኔ ግን እንደ ሞትኩላችሁ ሙቱላቸው፣ እንዳስተማርኩ ዞራችሁ አስተምሩ፣ ድዌ እንደፈወስኩ ፈውሱ ብሎ ነው ስልጣን የሰጣቸው። ስለዚህ ጸልዩልን ይህን እንድናደርግ፣ አሁንም ወደፊትም ጸልዩልን። ስሙ የከበረ ይሁን። እኔ ወዳፍ ያዜናት ልጅ ወደሚቀጥለው ይሄዳለሁ። ከዚህ ቀጠለና ቅዱስ ጳውሎስ እግዚአብሔር አምላክ እሱ በገለጠለት መሰረት ምን አለ? ወገኖቻችን ሆይ አለ፣ ወገኖቼ ሆይ መድኃኒታችን ኢየሱስ ክርስቶስ እነሆ ሁላችንም ወዶ አነበዋለሁ። እነሆ የምንነግራችሁን አሁንም ወደፊትም አድርጉት። ጌታም አለ እነሆ መድኃኒታችን ኢየሱስ ክርስቶስ እርሱ እስከ ሞት ድረስ ሕይወቱን ለእኛ ሰጥቶናልና፣ እንዲሁም አለ እግዚአብሔር አምላክ ልቦናችንን የእናንተንም የእኛንም ልብ ወደ እግዚአብሔር አብ ወደ ባሕሪ አባቱ ልቦናችን በፍቅር ያቀናው ዘንድ ወደ ክርስቶስም ፍቅር ልቦናችንን ያቀናው ዘንድ። ልብ በሉ የምናገረውን። ወደ እግዚአብሔር አብ ፍቅር አለ፣ ወደ ባሕሪ አባቱ ፍቅር። ምን ማለት ነው? ወደ ባሕሪ ልጁ ወደ ክርስቶስም ፍቅር፣ ወደ ክርስቶስም ትዕግስት፣ ወደ መንፈስ ቅዱስም ፍቅር ልቦናችንን ያቀናው ዘንድ ጸልዩልን አሁንም ወደፊትም። እስቲ ልብ በሉ የእናቴ ልጅ። ለመሆኑ የባሕሪ አባቱን እግዚአብሔር አብን በምን ምክንያት ነው የምንወደው ነው ጥያቄው። የዮሐንስ ወንጌል ምዕራፍ 3 ከ16 እስከ 21 አንብቡት። የባሕሪ አባቱ ልዑል እግዚአብሔር ዓለምን ያድነው ዘንድ አንድ ልጁን
ወደ ዓለም ልኮታልና። ዓለም የተባልን እኮ እኛ ነን። በዓለም እኛን መናገር ነው። ዓለምን ያድነው ዘንድ በዕፀ በለስ ዕዳ ያመጣውን አዳምን ከልጅ ልጆቹ ጋር ያድነው ዘንድ አንድ ልጁን ሂድ ሞተህ አድናቸው ብሎ ላከው ይላል። ለመሆኑ የእናቴ ልጅ በችግራችን ቀን ብር ያበደረን ሰውዬ እንዳበደረን እኮ አይቆጠርም፣ እንዲሁ እንደሰጠን ነው የሚቆጠረው። እኛ ግን ሞተን ሳለን ተጎሳቁለን ሳለን በሲኦል የዲያብሎስ እስረኛ የዲያብሎስ ምርኮኛ የሲኦል እስረኛ የገነት ስደተኛ ሆነን ስንኖር አንድ ልጁን እንድን ዘንድ ላከልን። አንድ ልጁን ላከልን ብለን እግዚአብሔር አብ አባቱን የባህሪ አባቱን እነሆ ከልብ የሆነ ፍቅር ወደሱ ልቦናችን ቀንቶ እንወደው ዘንድ ጸልዩልን። አሁንም ወደፊት ጥያቄ የእናቴ ልጅ ለመሆኑ እግዚአብሔር አብ የባህሪ አባቱ ሂድ ሞተህ ሥጋህን ቆርሰህ ደምህን አፍስሰህ አድናቸው ብሎ ልኮታል ልጁን። እግዚአብሔር አብን ልጁን መውደዳችንን በምንድን ነው የምንገልጸው? ይህን ጥያቄ የሚመልስልኝ ሰው ደግሞዋለሁ። ይህን ጥያቄ አንድ ልጁን ላከልን፣ የድንግል ማርያምን ሥጋ ለብሶ በተዋህዶ ከብሮ ሥጋውን ቆረሰ ደሙን አፈሰሰ። አሁን እግዚአብሔር አብ የባህሪ አባቱን እንወደው ዘንድ ልባችንን ያቅናው አለ። መውደዳችን በምንድን ነው የሚገለጸው? እግዚአብሔር አብን የሚመልስልኝ ሰው ሰምታችኋል ያልኩትን? እስቲ የሰማችሁ ሰዎች እጃችሁን ልዩ። የሰማችሁ ያልኩትን እሺ መልስ እፈልጋለሁ። እግዚአብሔር አብ አንድ ልጁን ላከልን። ፍቅሩን በምንድን ነው የምንገልጸው? ንገሩኝ። እግዚአብሔር አብን መውደዳችን እንዴት ይታወቃል? የሚመልስልኝ ሰው እንደውም እሸልማለሁ። የሚመልስልኝ ሰው እሸልማለሁ። በሉ ቶሎ አለኝ ሽልማት። እሰይ እናቴ ልጅ እርሶ አይደለም ሌላ አንድ ልጁን ወደዚህ ዓለም ላከው እግዚአብሔር አብ። አሁን ቅዱስ ጳውሎስ እግዚአብሔር አብን እንወደው ዘንድ ልቦናችንን በፍቅር እንዲያጸናው ጸልዩልን ያለው። እግዚአብሔር አብን መውደዳችን በምንድን ነው የሚገለጸው ነው ጥያቄው። እስቲ እናቶች የላችሁም? ሸልማለሁ ብያለሁ አልዋሽ። ቶሎ በላ። ጉድ እኮ ነው። እግዚአብሔር ያጠናሽ። ጉድ ነው እግዚአብሔር። እሺ ምን አለ? አይደለም እሰይ በመድኃኒዓለም ይምጡ። እሰይ እናቴ ልጅ ይምጡ። የኔ መድኃኒዓለም ስሙ የከበረ ይሁን። እግዚአብሔር አብን መውደዳችንን የምንገልጸው ልጁ የቆረሰውን ሥጋ ያፈሰሰውን ደም በመቀበል ወደነዋል ስንል ለአብ የባህሪ አባቱ የላከው የእኛን ምን ፈልጎ ነው? መዳን ፈልጎ አይደለም። ይብላኝላችሁ ሥጋው ደሙ ያልተቀበላችሁ ነፍስ አባት የሌላችሁ ነፍስ አባት እያላችሁ ሥጋው ደሙ ያልተቀበላችሁ እግዚአብሔር ያጠናችሁ። የባህሪ አባቱ ሂድ ሞተህ አድናቸው ብሎ ሥጋውን ደሙን መድኃኒት አድርጎ ላከልን። አልተቀበላችሁም። ያልተቀበላችሁት ይብላኝላችሁ። አሁን ዓለምን ቢያሳልፋት ቢያደበላልቃት አላያችሁትም? በዚህ ሰሞን በመሬት ነውጥ ድብልቅልቃ ላይ የነበረውን ታች አድርጎ ቁጭ አድርገው ዓለም ሲደንስ ተቀብላችኋል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ አለ የባህሪ ልጁ። ይህን መድኃኒት ተቀብለን የባህሪ ልጁን አክብረን በቃሉ ታንጸን በሥጋው ደሙ ከብረን ስንኖር የባህሪ አባቱን መውደዳችን በዚህ ይገለጻል። ይሄ ጸሎት ይገባዋል አይገባውም? እስቲ እዩት እናንተ ወገኖች አለ። አረ ወገን ጸሎት ይጠቅማል ወገኖች አለ። የባህሪ አባቱን እንወደው ዘንድ ልቦናችንን ወደ ባህሪ አባቱ በፍቅር ያጸና ዘንድ ጸልዩልን። ይሁላችሁ
ጸሎቱን ልብ አድርጉ፣ ሥጋውን ደሙን እንዲቀበሉ የባህሪ አባቱን መውደዳችን የሚታወቀው ፍቅራችንን የምንገልጸው እሱን መውደዳችንን። አንድ ድግስ ቤት ትሄዳላችሁ፣ በመድኃኔዓለም ድግስ ቤት ይጠራችኋል። የቀረበውን ገበታ ረግጣችሁ ብትሄዱ ምንድን ነው? ያ ሰውዬ እኮ ፍቅሩን ለመግለጽ ደገሰ። ድግሱን ስትበሉለት አይደለም እንዴ ደስ የሚለው? የእኛ ጌታ እግዚአብሔር አብ ልጁን ድገሰ፣ ፍሪዳ ሰንጋ አመጣልን ብሎ ጠጡ ዳኑ አለ። አልተቀበላችሁም። ሥጋው ደግሞ ያልተቀበላችሁ ሁሉ የባህሪ አባቱን አላከበራችሁትም፣ አልወደዳችሁትም። ወዮላችሁ፣ ወዮላችሁ ነፍስ አባትም የሌላችሁ። ካህናትን የሚሾም ማን ነው? ማን ነው የሚሾመው? እግዚአብሔር። ካህንን አባቴ ማለት ማንን አባቴ ማለት ነው? የመርካቶን ቆብና ሻሽ አይመለከትም። ይብላኝላቸው ራሳቸውን ለሾሙ ሰዎች ይብላኝላቸው አባቴ ይሉ ነበር። በ8ኛው ሺህ ሹመት ሺህ ሞት ይከተለዋል። የተሾመበትን ዓላማ አያውቅማ። ሹመትን በገንዘብ ለገዙ፣ ሹመትን በገንዘብ ለሸጡ፣ በገንዘብ ላሾሙ ወዮላቸው። ቤታቸውም ሕይወታቸውም ዘራቸውም አይተርፍም። ከእግዚአብሔር ትእዛዝ ውጭ ሄደዋልና መጨረሻቸው አያምርም። ይላኝላችሁ ካህናትን የሚሾም እግዚአብሔር፣ እግዚአብሔር የሾመውን አባቴ ማለት እግዚአብሔርን አባቴ ማለት ነው። ቀጠለና የእናቴ ልጅ የታደለ ቅዱስ ጳውሎስ ወደ እግዚአብሔር አብ ፍቅር አለ። ይኸው የታደላችሁ ሥጋውን ደሙን ተቀብላችሁ እነሆ እግዚአብሔር አብን በፍቅር ደስ ያሰኛችሁ። ሁላችንም ደስ ይበለን መድኃኔዓለም ክርስቶስ። ያልተቀበላችሁትንም ቀጠሮ የለም፣ ነገ ዛሬ የለም፣ እንደወጣ ይቀራል። ትማሩታላችሁ። ሰሞኑ ቅዳሴውም ሁሉም ነገር ምጽአት ነው። እንደወጣ ይቀራል። መቅሰፍቱ ከመቅጽበት አይን ነው። እንደተኛ ይቀራል፣ በተሰማራበት ይቀራል ነው የሚለው። ድንገተኛ ሞት ይበዛል። ቶሎ ተቀበሉ፣ ለሥጋው ደሙ ያብቃችሁ። ቀጠልና ምን አለ? ወደ ክርስቶስ ፍቅር ልቦናችንን እንዲያቀናው ጸልዩ። አይገርምም? አሁንም ጥያቄ ያለኝ እናቴ ልጅ፣ የአሁኑ ጥያቄ ደግሞ ልቦናችንን ወደ ክርስቶስ ፍቅር እንዲያቀና ጸልዩልን አለ ቅዱስ ጳውሎስ። ጌታችንን መድኃኒታችንን ኢየሱስ ክርስቶስን መውደዳችንን በምንድን ነው የምንገልጸው? አባቱን መውደዳችንን ተናገር። እሱን ራሱን ክርስቶስን መውደዳችንን በምን ይገለጻል? ምን አሉ? ሌላ እሰይ ይህ ነው። የራሱን ሥጋውን የራሱን ደሙን በመብላት በመጠጣት ፍቅራችንን እንገልጻለን። ጸልዩልን አላ ሥጋውን ደሙን እንዲቀበል እኛንም እንዲያጸናን በፍቅሩ ሥጋውን ደሙን በመቀበል በቃሉ ታንጾ በመኖር ቀጠልና እንደውም ምን አለ? እባካችሁን አለ ይሄን ለእናንተ ያስተማርንበትን ቃለ እግዚአብሔር እንድንኖርበት ጸልዩልን። እግዚኦ መሐረነ ክርስቶስ። እኛን ያየ ሰው አሁን በቃሉ እየኖርን ያለ ነው። ይሄን ያስተማርናችሁን ቃለ እግዚአብሔር እንድንኖርበትም ጸልዩልን። በቃሉ እየኖራችሁ ነው፣ በሥጋው ደግሞ እየኖራችሁ ነው። ንግግራችሁ ለመሆኑ እንዴ ይሄንን የምናስተምራችሁን ቃል እዛም ሄደን በትህትና በፍቅር በየዋህነት ባጌጠ ቃል እንድናስተምራቸው ቆላስይስ። አይገርምም? እናቴ ልጅ ቅዱስ ጳውሎስ አሁንም በጻፈው ቆላስይስ ምዕራፍ 4 ቁጥር 5 እና 6 ልብ በሉና እዩ። ይሄንን ለእናንተ ያስተማርናችሁን ቃል እግዚአብሔር ለእናንተ ይህንን ያስተማርናችሁን ቃል እግዚአብሔር በፍቅር በትህትና በየዋህነት ባጌጠ ቃል እንድናስተምር ጸልዩልን። ምን አለ ቆላስይስ ላይ? ዘመኑን ዋጁ አለ። ዘመኑን ዋጁ። እዩት ዘመኑን። መንግሥት በመንግሥት ላይ፣ ወንድም በወንድሙ ላይ፣ ሚስት በባል ላይ፣ ባል በሚስቱ ላይ፣ ሕዝብ በሕዝብ ላይ
አንድ መንግስት በአንድ መንግስት እዛው ያለው እርስ በርሱ ይተራረዳል፣ ይተላለቃል። የጦርንም ወሬ ትሰማላችሁ። ጦር ሲሰበስብ፣ ሲያገር፣ ሲፎክር፣ ሲሸልል ትሰማላችሁ። ይህ ሁሉ የምጥጣር መጀመሪያ ነው። የመጨረሻው ይህ መንግስት ወንጌል በዓለም ሁሉ ይሰበካል። በእነንትናም ቤት፣ በእነንቶኔም ቤት፣ በእነንትን ቤት ወንጌሉ ዛሬ በሞባይል በኮምፒውተር ያልገባበት የለም። እነንትና ቤት ሁሉ አለ ወንጌሉ። አልተጠቀሙበትም እንጂ ለፍርድ እንዲያመቸው የኔ ጌታ ይሄን አመጣ። እነንትና ቤትም በግድ ገብቷል ወንጌሉ። እነንቶኔ ቤት በግድ ገብቷል ወንጌሉ። አላነበቡትም ይብላኝላቸው፣ አላወቅንም እንዳይሉ በሚያውቁት ቋንቋ ተጽፏል። ልብ አድርጎ። ስለዚህ አለ ዘመኑን ዋጁ አለ። የምጽአት ጊዜ መሆኑን አስተውሉ ነው። ከዚያ በኋላ አለ በውጪ ባሉ ሰዎች ዘንድ በአገባብ ተመላለሱ። የት ነው ውጪ ያሉት? አሜሪካ። እግረ መንገዱን ውጪ ሀገር ዘመድ ያላችሁ ሰዎች በሕያው እግዚአብሔር አሁን እንደገባችሁ ቶሎ ውጣ ሀገር ግባ ብላችሁ ንገሩት። ወይ አበደች ይበል፣ ወይ አበድክ ይበል፣ ወይ ቀወስክ ይበል፣ ያለውን ይበል፣ ኋላ እንዳይቆጭህ። የእናቴ ልጅ አየሩንም ባህሩንም የብሱንም ቁልፍልፍ ያደርገዋል። መርከቡም ባለበት ሁሉ ባለበት ጸጥ ይላል። ተርመስ ሲወጣ ዓለም ይሄ ፈነጨ የጠገበ ዓለም ክንዱን ይሰብረዋል። የእንሱን ክንድ ግን ማንም እንትን አይለም። ኃያሉ አምላክ በውጭ ባሉ ሰዎች ዘንድ ማለት ከእናንተ አስተምረናችሁ ትምህርቱን ሰምታችሁ ሥጋውን ደሙን ተቀብላችሁ በዚህች ተዋህዶ እምነት የጸናችሁ ከእናንተ እምነት ውጭ ባለ ሰው ወንድ ማለት ነው። በውጭ ባሉ ሰዎች ዘንድ ማለት እናንተ ከምታምኗት ከዚህች ከተዋህዶ እምነት ውጭ ባሉ ሰዎች ዘንድ በአገባብ ተመላለሱ። አይገርምም? ምክንያቱም ከሰካራም ጋር ብትሰክሩ፣ ካመነዘረ ብታመነዝሩ፣ ከሰረቀ ብትሰርቁ፣ ይብላኝላችሁ በጤፍ ዋሻ የውሃ የራሰ በርበሬ የምትሸጡ የመርካቶ ዘይት ቅዱስ ቅባ ቅዱስ እያላችሁ የቸበቸባችሁ አትተርፉ፣ አታተርፉ። ይብላኝላችሁ ጽንስ ያስወረዳችሁ ማኅፀን የዘጋችሁ፣ ይብላኝላችሁ ጉቦ የበላ አራጣ ያበደረ አቤት አቤት ለዘሮቻቸው ለሰሩት ቤት አቤት ለሕይወታቸው። ይብላኝለት ጉቦ የበላ የሰጠ አይጠየቅም። ባልተፈጠሩ በተሻላቸው ወንጌላችን ጉቦ አይነ ልቦናን ያሳውራልና ጉቦ እንዳትቀበል። ዘጸአት 23 ቁጥር 8 ይብላኝላቸው ጉቦ ለበሉ፣ ዘራቸውን ላጠፉ፣ ቤታቸውን፣ ልጆቻቸውን፣ ራሳቸውን ላነደዱ ሰዎች አቤት መጨረሻው። ገንዘቡ ያልሆነውን ለበላ በጤፍ ዋሻዋ በወጠጧ ሩዝና በቆሎ ነጭ ጤፍ እየተባለ ይሸጣል ዛሬ። ልታተርፍ አታተርፍ ዘር አይወጣ። ገደል ግቡ የእናቴ ልጅ። ስንቱን ገደል ከተተው ጋሸ ብሩ። አይ ጋሸ ብሩ፣ አይ ገንዘብ፣ አይ ገንዘብ ገንዘብ ከሌለ ገደል እየሄደ ነው መመለሱን እንጃ። የወይኑ ቦታ መንገዱን ተወ፣ ወደ በረሃ ይሄዳል። ለጥም ወደ ተዘጋጀች አገር ይሄዳል። የማይጠቅምና የማያፈራ ገንዘብን ይሰበስባል። መጽሐፈ ምሳሌ 9:13 ላባችሁ ያልሆነውን የቀማችሁ የሰረቃችሁ የበላችሁ ተበልታችኋል፣ ተበልታችኋል፣ ተበልታችኋል። እግዚአብሔር ተቆጣ፣ ምድርም ተንቀጠቀጠች፣ የተራሮች መሠረቶች ተነቃነቁ። እግዚአብሔር ተቆጥቷልና ከፊቱም የሚበላ እሳት ነደደ። መዝሙር 17 የእናቴ ልጅ ምድርም ተንቀጠቀጠች። ምድር የተባልን እኛ ነን። ይሄን የሰሩ ሁሉ በእግዚአብሔር ቁጣና መዓት መንቀጥቀጣቸውን፣ መረበሻቸውን፣ መሰደዳቸውን፣ መጥፋታቸውን፣ በጦርነት በበሽታ መጠረጋቸውን ከፊቱም የሚበላ እሳት ነደደ። ቁጣና መቅሰፍቱን በእሳት መስሎ ተናግሮታል። በየቦታውም እሳት እየፈነዳ ነው ያለው። ይላንጅላችሁ የራሳችሁ ያልሆነውን ገንዘብ የበላችሁ ሰዎች። ከዚያም ቅዱስ ጳውሎስ
ከናንተ እምነት ውጪ ባሉ ሰዎች ዘንድ ምሳሌ ሆናችሁ ኑሩ። በእናንተ ምክንያት እግዚአብሔር እንዳይሰደብ። ነገር ግን ተጠንቅቃችሁ ስትኖሩ አካባቢያችሁ ያሉ ሰዎች፣ ከናንተ እምነት ውጪ ያሉ ሰዎች እነዚህ ሰዎች እኮ ይሄን መልካም ነገር የሚያደርጉት እስቲ ደግነታቸውን ይዩ፣ እስኪ ትህትናቸውን ይዩ፣ እስቲ ፍቅራቸውን ይዩ፣ እስቲ አኗኗራቸውን ይዩ፣ ምን ተጠቀምን አሁን እኛ እዚህ ቦታ ሆነን ብለው በእናንተ ምክንያት ፈጣሪያችሁን አመስግነው ወደ እናንተ እንዲመጡ ተጠንቅቃችሁ ባነጋገራችሁ ባለባበሳችሁ ሁሉ ኑሩ። ዛሬ ልብሶ ጡቱ ላይ የተቀደደ፣ ጭኑ ላይ የተቀደደ፣ እምብርት ላይ የተቀደደ እንደው እንዴት ያለው አይጥ ነው እናቴ ልጅ የሰደደብን! እንዴት ያለው አይጥ ነው! እንደው ምን ትሉ ነበር እናቶቼ? ከቀዳዳ እንደው ይህንን አልሰሙም? መርፌ ጠፋ እንዴ እናቴ ልጅ? አሁን ይህን የተቀደደ ጨርቅ የሚሸጡ ሰዎች ዘር ይወጣላቸዋል። አሁን ጡቱ ታይቶ እምብርቱ ታይቶ ሰው ይወለዳል። ስልጣኔ ነው ሰይጣኔ ነው። እየተማርን ነው እየተሟርን ነው። ተው የእናቴ ልጅ፣ በአገባብ እንመላለስ፣ ባለባበሳችን እንዲህ አለ። እንዲህ ሆናችሁ ኑሩ። በእናንተ ምክንያት ባኗኗራችሁ፣ በደግነታችሁ በአካባቢያችሁ ያሉ ሰዎች እናንተንም ሃይማኖታቸው የቀና ቢሆን ነው እንጂ እነሱ የሚያምኑትን አምላክ እንመን፣ በእነሱ ሃይማኖት እንኑር ብለው ወደ እናንተ ሲመጡ እናንተም አምላካችሁን ታመሰግናላችሁ። አምላካችሁም እነዚህን ወደኛ ያመጣ ጌታ ብላችሁ እንድታመሰግኑት ጸልዩልን። ምናዛችሁን አሁን አድርጉ፣ ወደፊትም አድርጉ። ጥያቄ ቢጠይቋችሁ እነዚህ በውጭ ያሉ ሰዎች በትህትና በፍቅር ሆናችሁ ጥቅስ ጠቅሳችሁ መጽሐፍ አውጥታችሁ ምዕራፍ አውጥታችሁ ቁጥር ጠቅሳችሁ ትህትና በተበላበት አንደበት ንገሩት፣ የጠየቃችሁን መልስ ስጡት። ቅዱስ ጳውሎስ ወገኖች አለ ዘወትር አንደበታችሁ በጨው እንደተቀመመ በመንፈስ ቅዱስ ይሁን። አይገርምም? ዛሬ የሚናደፉ ሰዎች አሉ፣ ንግግራቸው እንደ ጦር የሚወጋሉ።